ሰላም ሰላም፣ እንኳን ወደዚህ ቻናል በሰላም መጣችሁ። እንግዲህ በዛሬ ቪዲዮ የአምስተኛና የስድስተኛ ክፍል እንግሊዘኛ መጽሐፍ ለምን ቢዋን እና ቢቱ ሆነ የሚሉትን እነዚህ ተማሪዎች ቢዋን እና ቢቱ መሰጠቱ ትክክል ነው ወይስ አይደለም የሚለውን በዚህ ቪዲዮ የምናይ ይሆናል። አብራችሁን ቆዩ። እንግዲህ የኢትዮጵያ ትምህርት ቤቶች የመጀመሪያ ደረጃ፣ ሁለተኛ ደረጃ እንዲሁም ከፍተኛ ተቋማት በሚል የተከፋፈለ ነው። ስለሆነም በመጀመሪያ ደረጃ እስከ ከፍተኛ ትምህርት የራሱ የሆነ የትምህርት ስርዓት አሰጣጥ አለው። ይኸውም የመጀመሪያ ደረጃ ተማሪዎች ጀማሪ እንደመሆናቸው መጠን በእድሜያቸው፣ በአይምሯቸው እንዲሁም ከአካባቢያቸው ከሚያዩት የዕለት በዕለት ህይወታቸው ጋር ተያያዥነት ያለው ከቀላል በመነሳት በእነዚያ መቆየት አለባቸው። እነዛን ነገሮች በመለማመድ መቆየት አለባቸው። ነገር ግን አሁን ላይ ያለው የአምስተኛና የስድስተኛ ክፍል እንግሊዘኛ መጽሐፍ ከዚህ በተቃራኒ ሆኖ እናገኘዋለን። ለምሳሌ እነዚህ ተማሪዎች መማርና መቆየት ያለባቸው ኤዋን እና ኤቱ ላይ ነው። ይሄም ማለት ለምሳሌ ስለ ሰላምታ ቀለል ያሉ ግሪቲንግ አነጋገሮችን፣ ቀለል ያሉ ኮንቨርሴሽኖች፣ እነዚህ ኮንቨርሴሽን የዕለት በዕለት ህይወታቸው ጋር ተያያዥነት ያለው ከእድሜያቸው ጋር ያለ እየተማሩና እየተለማመዱ መቆየት አለባቸው። በዚሁ ሳይሆን ይህንን በመዝለል ግን ቢዋን እና ቢቱ በዚህ መጽሐፍ ሰፍሮ እናገኘዋለን። ይሄ ደግሞ ለነዚህ ተማሪዎች ማደናገርና ጫና መፍጠር ነው። ለዚህ ማስረጃ የሚሆነን መግለጽ እችላለሁኝ። ለምሳሌ ይዝዱቱ፣ ሜይ፣ ሜይት እንዲሁም ኮምፓውንድ ፕሮናውን እነዚህ ነገሮች ቢዋን እና ቢቱ መሆናቸውን ማረጋገጥ ይቻላል። እነዚህ የሚሰጡት ለአምስተኛ እና ለስድስተኛ ተማሪዎች ትምህርቱ ሰፊ የአእምሮ ማሰላሰልና ጥልቀት ያለው አስተሳሰብ የሚጠይቅ ነው። እነዚህ ቢዋን እና ቢቱ እንዲሁም በአረፍተ ነገር ያላቸው ተግባርና አወቃቀር ከተማሪዎቹ እድሜና አእምሮ የሚሄዱ ባለመሆናቸው በአንደኛ ደረጃ ትምህርት ቤት የእንግሊዘኛ ትምህርት ተማሪዎች ትምህርቱን እንዲጠሉትና እንዳይወዱትም ጭምር መጽሐፉ በራሱ ያስገድዳቸዋል ማለት ነው። በአጠቃላይ እነዚህ የአምስተኛና የስድስተኛ ክፍል እንግሊዘኛ መጽሐፍ ተማሪዎቹ ኤዋንና ኤቱ ላይ እየተማሩና እየተለማመዱ መቆየት መደረግ አለበት። እንግዲህ ከዚህ ከቪዲዮ እንደማሳያችሁ የእነዚህ ነገሮች በማስረጃነት መውሰድ እንችላለን። እነማናቸው ቢዋንና ቢቱ የሚማሩት፣ እነማናቸው ኤዋንና ኤቱ የሚማሩት የሚሉት እንደዚህ ማየት ይቻላል። ስለዚህ እነዚህ የአምስተኛ ክፍል ተማሪዎች እዚህ ላይ መቆየት ያለባቸው ናቸው ብዬ አስባለሁ። እስኪ እናንተ የምትሉት ነገር ካለ ከወደዳችሁት ላይክ፣ ኮሜንት እንዲሁም ሰብስክራይብ ማድረጋችሁ አይረሳ። በቀጣይ በጣም አስፈላጊ በሆነ ቪዲዮ እስክንገናኝ መልካም ጊዜ